ጀግኖቹ ሚስት ጎበዞቹ ደፋሮቹ ለማንም እንትን አትበሉ፣ ሹሩ ጉድ አትበሉ። እንደዚህ ጥፋት ካያችሁ ዝም አትበሉ። መቧደን ዙሪያ ላይ በጣም የሚያስጠላ ስራ እያየን ነው። እና ደግሞ ሰውየው በየጊዜው ሁከትና ጦርነት ማስነሳቱ በጣም የሚያሳስብ ጉዳይ ነው። ከ3 ክልል በላይ ከባድ ጦርነት በማስነሳት ብዙ ሚሊዮኖች ሰዎች እንዲሞቱ ሆነዋል። ለዚህ ሁሉ ተጠያቂ ሰው ነው። ብዙዎቹ ተገለዋል። በጦርነት ከምታዩት ከ2.5 ሚሊዮን ህዝብ በላይ በትንሽ ዓመት ውስጥ ነው የሞቱ። አውሬ ነው ሰውየው። ደደብ ነው፣ የምር ደደብ ነው፣ የእውነት ደደብ ነው። የእውነት ደንቆሮ ነው፣ የእውነት መሀይም ነው። አንድ ሰው ሲቆስል እንኳን እንዴት ነው የሚሰማው? ሰው እንኳን ሲሞት ሲቆስል የሆነ ነገር ሲቆስል እንዴት ይሰማናል? እኛ ሰዎች እንኳን ዝም ብሎ መጨፋጨፍ ምንድን ነው? እንደዚህ በዚህ ልክ ደረቅና ደነዝ መሆን የማይሰማው አህያው ነው የተፈጠረው። ለምንድን ነው? እሱን የሚከተሉም እንደዚያው ደነዝ እና ዶለዞች ሆኑ። ስለምንድን ነው? በዚህ ልክ ስሜታቸው የጠፋው ስሜት ይደነዝዛል። ሱታይ ስሜታቸውን ለዘር ሰጥተውታል፣ ለብልጽግና ሰጥተውታል። እንግዲህ ህሊና አይምሮ ከስሜት ስሜት ከመንፈስ ሲዋሃድ ነው ጥሩ የሚሆነው። የእነሱ ስሜታቸው ሌላ ቦታ፣ አይምሯቸው ሌላ ቦታ፣ መንፈሳቸው ሌላ ቦታ ተበታትነዋል። ለዛ ነው የሚያደርጉትን አያውቁም። ስለዚህ አንድ ልንሆን ይገባል። በዚህ ጉዳይ ባካቸው አንድ ሆነን ወደ መፍትሄው እንሂድ። ብዙ የሚያስቀይም ነገሮችን የተፈጠረ እየበረደን ይመጣል። ጥፋቱን ማስተካከል የምንችለው በእኛ ዝምታ ሳይሆን መናገር መቻል ነው። ተው ማለት አለብን። ተዋቁ፣ ይበቃል፣ ዝም አትበል። ምን ትሆናለህ? አንድ ጥፊ ምናምን ብትመታ ነው ምን ትሆናለህ? ንገረኝ። ይበዛ አንድ ዱላ ምን ትሆናለህ? ረት ብትገረፍስ? እግርን ተዘቅዝቀ ቶሽን ብትለጠለጥ ምን የምትሆነው ነገር? ምን አስፈራ? ይህ ምን ይድናል እኮ እንዴ ተገርፈናል። ናዛ ማከራ ናዛ ምን ትሆናለህ? ይታሻል፣ ትድናለህ። ይህን ያህል እንደዚህ ለስ የምትንቀጠቀጠው ተማረቅ ይሆናል። ሁልጊዜ ዝምታ መፍትሄ ስለማይሆን መልስም የለውም። ኦኬ፣ በሀገር ላይ ሀሳብ መስጠት የምትፈልጉ ካላችሁ ግቡ። እዚህ ያላችሁ የማታወሩ ካላችሁ ደግሞ በዚህ ላይ ሀሳብ መስጠት የማትፈልጉ ሰዎች ካላችሁ ውረዱና ሀሳብ ለሚሰጡ ልቀቁላቸው። ሞዴሬተሮች ስራ ስሩ እባካችሁ። ሞዴሬተሮች እኔ ስለሌለኝ ነው አሁን ሞት ሞዴሬተሮች ስራ ስሩ። Decide to let him come home because it's a trap. ሀሳብ መስጠት የሚፈልጉ የመፍትሄ ሀሳብ ያላችሁ ካላችሁ እስኪ ያስገቧቸው። መፍትሄ ማስጠት የሚችሉ እንወያይ፣ እንመካከርበት። በዚህ ጉዳይ ላይ መፍትሄ እናገኛለን እና እንዲናርግ እንባባልና በሀሳቡ ጨምቀን ወደ ተግባር። ሀሳብ ብቻ ሳይሆን ተግባር ያለው ሀሳብ ማሰብ። ወሬ ብቻ ነው መቅረት አይደለም። ኦኬ፣ አሁን እዚህ ካላችሁ ሀሳብ መስጠት የምትፈልጉ ካላችሁ እስኪ ድምጻችሁን አሰሙ። ካልሆነ ወረዶ ባካችሁ። ሀሳብ ለሚሰጡ ቦታ ይዛችሁ ነው ዝም ብላችሁ ቁጭ ብላችሁ ያላችሁት። ሀሳብ ስጡ። አረኔ ሀሳብ አለ። ፍቅር የሚለውን ያወርዱ። ሀሳብ አለ። ፍቅር የሚለውን ፍቅርና ኢትዮን ያወርዷቸው። ሀሳብ አለኝ። ጥሩ ሀሳብ እንግለጽ።
ሰላሙን ከበረከቱ መንፈሱን በጸጋ ያብዛል ማለት ነው። እግዚአብሔር ይባርክ። መንፈስ ቅዱስ በሀሳብና በአመለካከት በእግዚአብሔር ቤቶች ላይ ጣልቃ ይግባ። ምሕረቱን ያብዛላችሁ። ሰላም ሰላም፣ ፍቅር ይዝም እንዴት ነህ ወንድሜ? ሰላም ነው አለን። እግዚአብሔር ይመስገን። እንዴት ነው እንደሚደና ነው? አለን አለን። ኬንያ የት አካባቢ ነው ያለው? እኔ ኬንያ ነው ያለሁት። ባገኘ ደስ ይለኛል ብዬ ነው። በዛውም ሃይማኖቱን ለመቀበል እግሬስ ዞር ነው የምዞረው። ሰው ታገኘኛለህ። በየከተማው ዞራለሁ። ሰላማችሁ ይብዛ። ከአምላክ ይባርክ። መንፈስ ቅዱስ በእናንተ ላይ በሀሳብና እስቲ ሌሎች ሰዎች አስገቡ፣ አዳዲስ ሰዎች ሀሳብ የሚሰጡ። እኛ ወደ ሀሳብና መፍትሄ ነው ያደርግልሃል። መገናኘቱ ምንም አይጠቅምም። እንዲህ እየተገናኘን ያው ነው። ከዚህ በላይ መገናኘት የለም። አስገቧቸውና እባካችሁ ሰላሙን ከበረከቱ ተዘጋጃላችሁ። እንወያይበት። የሚሆኑትን የማይሆኑትን የማይናገሩትን አስወጧቸው፣ የሚናገሩትን አስገቧቸው። Why do you think? Blackfish. Put him in irons and hand him over to the flies. Find him. እሺ፣ እያወራችሁ ጥያቄ ጠይቁ። ሀሳብ ያላችሁ ተናገሩ። ተባረኩልኝ። ታፕታፕ ኮፒ ሊንክ የምታደርጉ በእውነት እግዚአብሔር ይባርክልኝ። ቤቱን በየአቅማችሁ የምትደግፉ በእውነት ሰላማችሁ። እናመሰግናለን። አመሰግናለሁ። ጊዜ ይስጥልን። በጊፍትን በምንም የምትሉ ተባረኩልኝ። እንዳሉት ከሆነ ትግሉን እንደው ሳናስገባበት ሃይማኖት ሳናስገባበት አንድ ሆነን አንድ አታጋይ መርጠን ትግል መቀጠል ያለብን ይመስለኛል። ምክንያቱም አንድነት ካለ ሁሉ ነገር ቀላል። አንድነት ደራጀት ነው ዋናው። ለምን በተበጣጠሰ መልኩ አንድ ሺህ ታጋይ ካለ ጥቅም የለውም። አንድ አታጋይ ኖሮ ሁሉም በአንድ ስነትና አንድ ዓላማ ኖሮ የሚታገል ግን ከሆነ ለውጥ ይመጣል፣ አጭር ለውጥ ይመጣል። ስለዚህ ዋናው ምንድነው? አንድ ዓላማ ሁሉም አንድ ሆኖ ተደራጅ ትግል ጀመር። እውነቴን ነው የምላችሁ ትልቅ ደረጃ ይደረሳል ብዬ አምናለሁ። ግን አብዛኛው ሰው በብሔሩ ተደበቀ፣ በሃይማኖቱ ተደበቀ፣ በቋንቋው ተደበቀ፣ ተለያየ እና ለትግል አላመቻለ። ለዛ እኮ ነው ነብይ ሁሉም የሚያወራው ከብሔሩ አንግል ነው። ሁሉም የሚያወራው ከሃይማኖቱ አንግል ነው። ሁሉም የሚያወራው በራሱ ሳይድ ነው፣ በራሱ ቁጭት የሚያወራው። ለሀገር ምን ይዘህ መጥተሃል ቢባል ምንም የሚናገር ሰው የለም። ከራሱ ቁጭት ነው። እሱ ስለተበደለ ብቻ ህዝቡን ማታገል ይፈልጋል። እሱ ሚስ ያደረገው ነገር ስላለ ብቻ ህዝቡን ማታገል ይፈልጋል። እውነት ለሀገሪቱ አስቦና ለሀገር ተሰምቶት ጥሩ ማኒፌስቶ ይዞ ጥሩ ማታገያ ይዞ ወጣቱን ሰብስቦ በተለይ ለድሃው የሚደርስ አይነት የሆነ ማኒፌስቶ ይዞ የመጣ እስካሁን አልገጠመኝም። ሶሻል ሚዲያ ወይ ከብሔሩ አንጻር ነው፣ ግን መጨረሻ ምላሱ ላይ ግን ኢትዮጵያ ነው የራሱን ህልም ለማሳካት የሚያታግለውና ነብያችን እንደው ከተደራጀንና አንድ ከሆንን እንደው ባንታገል ራሱ መንግስት ለውጥ ያመጣል ብዬ አስባለሁ። ታንክ እኔ አንድ ጥያቄ ልጠይቅህ።
ምንድን ነው አሁን የአልቲሜት ግቡ ምንድን ነው አሁን የታሰበው ነገር? ሁለተኛ ምንድን ነው ማኒፌስቶ? ይሄኛ ማኒፌስቶ ይሄ ነው፣ አልቲሜት ግቤ ይሄ ነው የሚል ነገር እስቲ ታስቀምጡልን ደስ ይለኛል። እኛ ግባችንም ዓላማችንም እቅዳችንም ተግባራችንም ይህ መንግስት እንዲወርድ ማድረግ ነው። ይህ መንግስት እንዲወርድ ማድረግ ነው። እንዲወርድ ደግሞ በጣም ትልቁ ሜካኒዝም እና ሲስተም አንድ መሆን ነው። እሱ ዘረኛ ወርድ፣ እኛ አንድ በመሆን ከእሱ ዘር ሳይሆን ዘረኝነት ሳይሆን የምንማረው አንድነትን በመፍጠር ለዚህ ደግሞ የሚያስፈልጉትን ነገሮች ምንድን ናቸው? የተለያዩ መፍትሄዎችን በመፈለግ አንድነታችንን ማፋጠን ይኖርብናል። ሌላው ደግሞ የተለያዩ ዘዴዎችን መፍጠር፣ ለምሳሌ ሰላማዊ ሰልፍ ቢወጣ ሰውየውም አያስወጣ፣ አድማ ቢደረግም አያስደርግም፣ አመፅ ቢደረግም። ስለዚህ እነዚህ ነገሮች ግን በሌላ መንገድ ማድረግ ይችላል። አድማ በተለያዩ ነገሮች ሰዎች አድማ ማኒፌስቶ ምንድን ነው? ዘርዝርልን አንተ። ኦኬ እዚህ ጋር አንድ ነገር ማወቅ ያስፈልጋል። በመጀመሪያ ማኒፌስቶ ምናምን ይዘን አይደለም እየተጓዝን ያለ ነው። ማንም አሁን እያልን ያለ ነው የፖለቲካ ሰዎች እነዚህ ፓርቲዎች እርስ በራሳቸው ይነጋገሩና ከየትኛውም ብሔር ከዛም ከዚህም ህዝብ ያድኑ፣ ሀገር ያድኑ፣ በቃ ይቀራርቡ። ከዛ ህግ ያጽድቁ፣ ህግ ያርቅቁ፣ ማኒፌስቶን ያርቅቁ፣ ችግር የለውም። እኛ እያልን ያለ ነው አሁን ድምፅ እያሰማን ያለ ነው። በዚህ ፖለቲካ መጓዝ እንፈልጋለን። በእንደዚህ ሳይሆን እየሞትን ነው፣ እየተፈናቀልን ነው፣ እየተጣላን ነው፣ እየተጫረስን ነው እርስ በራሳችን። ከዚህ ደግሞ ከዚህ መንግስት ራሳችን እናድን ነው እያልን ያለ ነው እንጂ እኛ የፖለቲካ ልህቆች አይደለንም። እኛ ህዝቦች ነን። ህዝቦች ሆነን ደግሞ እየተገደልን እየተጨረሱ እየሞትን ነው እያልን ድምፃ እያሰማን ያለ ነው እንጂ ማኒፌስቶችሁ ምንድን ነው? ሲስተማችሁ ምንድን ነው? በየትኛው መንገድ ነው ሀገሪቷ የምትመሯት ምናምን በሚለው አይደለም። አሁን ዝም መልሽ ማኒፌስቶ ማለት ደምሳሽ የሚለው ሌላ ነገር። መጀመሪያ እኔ ደምሳሽን ልጠይቅህ። መጀመሪያ ቅድም ስታነሳ አንደኛ ሃይማኖት ከፖለቲካ ነፃ በሆነ መልኩ በዚህ የትኛውም ብሔርና ፖለቲካ ነፃ ሆነን ይህን ስርዓት መከተል የጋራ አቋም ሊኖረን ይገባል አለ። አንተ ራስህ ፖለቲካ መስራቸውን ተመልሰህ ከሃይማኖት መሪ አይነት እሳቤ ነው የምትከተለው። ስማ መጀመሪያ ስማ ራስህ መጀመሪያ አትራገጥ። ሌላ ቦታ ማኒፌስቶ ምን ማለት ነው? ራስህ መጀመሪያ ንገረን። ምን ማለት ነው? አናውቅም። ንገረን። ትርጉሙ ምንድን ነው? ይህን ሳታውቅ ነው የምሰበሰበው እዚህ ጋር። አሁን ንገረን እስቲ ንገረን እስቲ ንገረን። ወሬ ከምታወራ ምን ለመስማት ፈልገህ ነው? አዎ ንገረን። ንገር የተባልከው መንገድ ነው እኮ በቃ ሌላ ችግር የለም። ሁለተኛው ደግሞ ሌላ ቦታ ዝም ብሎ እኮ ቅድም መልሼለታለሁ። ሌላው ደግሞ ሃይማኖትና ፖለቲካ አንድ ሰው መብቱ ነው የፈለገውን ሃይማኖት የፈለገውን መንግስት የመደገፍ እራሱ ሃይማኖተኛ ሆኖ መንግስት መሆን ይችላል። እንኳን ቀርቶ እነ ሳውዲ አረቢያ በሸሪያ አይደል የሚተዳደሩት? ምን ነው ችግሩ? እምነት እኮ ስንት አገሮች አሉ በመጽሐፍ ቅዱስና በቁርአን የሚተዳደሩ? እንደሱ ከተባለ ለምን ተዳደሩ? እንኳን ሃይማኖትና እንደዛ ልትል ማችልበት ዋናው ምክንያት ምን መሰለህ? አንደኛ ኢትዮጵያ አሁን በምትለው ነባራዊ የሃይማኖት ስርዓት ውስጥ ኢትዮጵያን እመራለሁ ማለት የኢትዮጵያን ማህበረሰብ ስለንቦላ አለማወቅ ይመስለኛል እንጂ ያንተን ሃይማኖት ይዘህ ለምሳሌ ኢትዮጵያ እመራለሁ በዚህኛው ሃይማኖት ብትል እንኳን እኛ ብልጽግና መምራት ችሏል። በጦርነት በምናምን ሰው ይህ ሁሉ ሰው እያገዳደለ እሱ መምራት ችሏል። ከብልጽግና አመራር የማይሻላለን በዓለም ላይ አይኑን ጨፍኖ ማለት ምንም መንግስት ያሌላት ሀገር ይሻላል። መንግስት የሌላት ጭራሽ ሀገር እንኳን ይህን ያህል ችግር አይፈጥርም። በእርግጥ ያው አንተም አንድ ሰው አንድ ሃይማኖት አንድ ሰው ይዘህ ስለሆነ ከአንተ ጋር መንግስትን በዛ ሌቭል ማመዛዘን አስበህ ሊሆን ይችላል። ግን ያ ሳይሆን እኔ ጥያቄ አንደኛ አንተ በምትለው የሃይማኖት ዘርፍ ሀገርን በአንድ ሃይማኖት እመራለሁ ብትል የኢትዮጵያን ስነ ልቦና አለማወቅህ ነው መጀመሪያ የሚያሳየው።
አንደኛውና ስህተት መሰረታዊ ነገር ያ በዚህ ሂሳቤ ውስጥ በጣም እኮ የሚገርም ነገር ነው። በጣም እናንተ የእንትን አባላቶች የብልጽግና አባላቶች ሁል ጊዜ እምነት ነገር ሲነሳ አንድ እምነት ነው የምትሉት። ምንድን ነው አንድ እምነት? እዛ ምንድን ነው የኦርቶዶክስ እምነት ለፍቅር ሲዝም you because I'm better than you, Barry. I was better than you before you started yammering on about the Lord. ደግሞ አረንጓዴ ቢጫ ቀይ ውስጥ ኮከቡን እናነሳውና የጣት ምልክት እናደርገዋል። ጥንቆላ ምንድን ነው? ለምሳሌ እናንተ እሬቻ ያስመለካችኋል። ጥንቆላ አሁን ለምን መሰለህ? አሁን አንተ የምታራምደው ወይ አሁን ለኦሮሞ ያለህን ጥላቻ ለማንጸባረቅ ካልሆነ በስተቀር እሬቻ ካልገባ ከአንድ ሶስት ብለን ቆጥረን እነግርሃለን። እሬቻ የኦሮሞ አይደለም። ኦሮሞ ሆኖ ሙስሊም አለ። ኦሮሞ ሆኖ ሙስሊም ሆኖ ሙስሊም እንጂ የእሬቻ ሃይማኖት ተከታይ አይደለም። ኦርቶዶክስ ከሆነ የኦርቶዶክስ እንጂ እሬቻ ሲጀምር ሃይማኖት አይደለም። አዳምጥ። ያደረገው ብልጽግና መጀመሪያ ንገርህ። እሬቻ መጀመሪያ ሃይማኖት አይደለም። እሬቻ የብልጽግና ነው፣ የኦሮሞ አይደለም። ከዛ ውስጥ አሁንም ተሳስታል። አሁንም ተሳስታል። እሬቻ የመጣው ከዛሬ አንተ ከመፈጠር ከስንት መቶ ዓመት በፊት የመጣ ነው እሬቻ ስርዓት እንጂ አንተ ከምትለው ከዚህ ከተልካሻ አስተሳሰብ ጋር እሬቻ ከመጣ እንደቆየ እናውቃለን። ግን ሰፍቶ እንደንገራ ካልገባ መጀመሪያ እናስረዳክ። ካልገባ እናስረዳ። አሁን ነው የመጣው አልኩ እንዴ? የቆየ ነው እኮ። አሁን ጆሮክን ድፈን ዝም ለመስማት ዝግጁ ስላልሆንኩ ለምንድን ነው? እሱ ጋር እኮ ነው ችግር። ይኸውልህ መጀመሪያ እሬቻ የብልጽግና ነው አልክ። በመንግስት ስር ሆኖ የተከበረው እሬቻ ድሮ በመንግስት ስር ሆኖ ይከበራል እንዴ? እንኳን እንደነ እሬቻ ያሉ ባህሎች አይደለም ሌላ ትልቅ ሃይማኖቶችን በመንግስት ስር ሆኖ አይከበረው ይከበራሉ እንዴ? በመንግስት ስር ያልተከበረ የትኛም ምንም አይነት በዓላት አልነበረም። አንተ ራስህ ያከብራል እንዴ? በጣም እኮ የሚገርም ነገር። አንተ ፍቅር እምነት አይደለም ብለህ ስታባርር፣ ፍቅር ሲዝም እምነት አይደለም ብለህ አባረርክ። እንዴት ነው ያንተ ምንድነው ስሙ? ጥራ በእናትህ ምንድነው? እሬቻ ነው እሱ። ትክክል ነው ብለህ ትላለህ። እንደገና ደግሞ ፍቅር ሲዝም ሲባል ፍቅር ሲዝም ከሀገር ይውጣ ድራሽ ይጥፋ ትላለህ። ምንድን ነው አንተ? ያው መልሳ ለዚህ መልስ ስጥ። ለምን ልስጥሽ? ኔቨር ጊፍ ነው። እሺ ልንገርሽ። እሺ ማን ነብይ ደምሰሽ መጀመሪያ ማን ነው ኔቨር ለጠየቀው ጥያቄ አንደኛ ፍቅር ሲዝም ይጥፋ አይጥፋ ምናምን የሚባል ነገር የለም ሲጀምር። ምኑንም ባገኝ በሚል እሳቤ የመጣ እንጂ አንተ ከእሬቻ ወይም ከሌሎች ሃይማኖት ተቋም ከእስልምና ከክርስትና ጋር ልታገናኘውም ልታመዛዝነውም የምትችልበት ወይ አይደለም። ሁለተኛ ፍቅር ሲዝም አሁን እሱ ፖለቲካ ብሎ እያራመደ ያለው ወይ ምንድነው ዋናው ዓላማ? በዚህች አግባብ ቢያንስ እንደው ለፍቅር ሲዝም የተወሰነ አማኝ ወይ ደግሞ ተከታይ ይኖረኝ ይሁን የሚል ሀሳብ አዳምጥ። እየተናገር ነው አዳምጥ። ሁለተኛ ደግሞ ሰላም የሚለውን አስወጣት። ሁለተኛ ሰላም የሚለውን አስወጣት እባካቸው። ሞዴሬተሮች ሰላም የሚለውን አስወጡ። ሰላም ይነሳው እንዴ? ውረድ
እዚህ ጋር ወንድም የት አለ? የት ሄደ? አሁን ሲያወራ የነበረው ሰውዬ እኔ መልስ ልስጠው ነብያችን ለምን ወጣ? አንደኛ ስለ እምነት ገና ጀማሪ እምነት ነው። ይሄ እምነት እንደገና ብዙ ሰዎች እየተቀላቀሉበት ነው አይደለ? ነብያ የፍቅር አምላክ ይባርካችሁ። ሁላችሁም እዚህ ያላችሁ ፍቅራውያን እየተከተሉ ነው። ባይከተሉ ከ1000 እስከ 2000 ድረስ እዚህ ላይቭ ላይ አታይም ነበረ። እያዳመጠ ነው እንዳለ ምእምኑ እየሰማ ነው። የመከተልም ያለመከተልም የራሱ መብት አለው። ሌላ እምነት የመፈለግም መብት አለው። ስለዚህ አንተ ማድረግ የፈለግከው ከቨር ማድረግ ነው። ለመንግስት ለራስ ድምፅ ፈልገው ነው፣ ፎሎወር ስላጣህ ነው፣ እንደዚህ ስላጣህ ነው። እንደዛ ስለሆነ ነው እንጂ አገሪቷ እየተበደለች አይደለችም ማለት ነው። እንጀራ እኮ በአሁኑ ሰዓት አንድ እንጀራ ልግዛ ብትል 30 ብር እኮ ነው። እኔ ፎሎወርስ ምናምን እኔ የተወሰደብኝ መሬት የእርሻ መሬት ከ60 ሚሊዮን ብር የሚያወጣ ነው። መኖሪያ ቤት ከ10 ሚሊዮን። ይህ በዚህ በጊፍት እና በምናምን ይገኛል እንዴ? ባለፈው ራሱ በባንክ የታገደብኝ ብር። ስለዚህ መጀመሪያ ሳታቅ ዝም ብለህ አትወራ። ሁለተኛው ነገር ደግሞ ጊዜ ትሰጠኛለህ ከይቅርታ ጋር ታመልክ ምን ብትል መብት አለ። ግን አሁን እኔ ምንድን ነው እንደው እንደ አስተያየት የምናገር ነገር ምን መሰለ፣ አንደኛ ራስህን ጠብቅ። ከኔ ጋር ነህ ደምሳሽ አለ ይሰማሃል? ያ አንደኛ ራስህን ጠብቅ። ሁለተኛ ደግሞ አንተ እምነት ብለህ ይዘህ ከመጣህበት ቀን ጀምሮ የራስህ የፖለቲካ ድርጅት ይዘህ ብትመጣ እግዚአብሔር ምስክሬ ነው የምልህ ማአት ተከታይ ታፈራም ነበረ፣ ብዙ ለውጥም ታመጣ ነበረ፣ ብዙ ተጽዕኖም ትፈጥር ነበረ። ብቃት አለክ። እውነቴን ነው የምልህ። ምናልባት ለአንተ ላይታወቅ ይችላል። በቂ የሆነ ብቃት አለክ። መናገር ትችላለህ፣ ታነባለህ፣ ብሩህ የሆነ አይምሮ አለህ እና የዚህ ነገር ላይ በጣም ብታስብበት መልካም ነው ብዬ ነው ማስበው። ከዛ ውጭ እግዚአብሔር ከክፉ ነገር ይጠብቅህ። በውስጥ ደግሞ አውራኝ። እሺ በውስጥ አውራኝ። ስልኬን እተውልሃለሁ። አውራኝ፣ ዋትሳፕ ወይ ምናምን አውራኝ። ሰው ሀገር ነው ያለከው። እሺ ሰላም ሁኑ። ውስጥ ያላችሁም ሰላም ሁኑ እና ጊዜ የሚያባክኑ ሰዎች ጋር ፕሊዝ ዶንት ዌስት ዩር ታይም። ኦኬ። በጣም ይሄን ያህል ሰው አስቀምጠህ ለሰው የማይጠቅም የማይረባ እንቱ ፍንቱ የሆነ ነገር ይዘው የሚመጡ ሰዎችን ለሰከንድ አታስቀምጣቸው። ሞዴሬተር ከአንዳንድ ነቅለህ የሚረባና የሚጠቅም ሰው ጭንቅላት ላይ የሚቀመጥ ነገር፣ ቢኮዝ ሚዲያ ማለት ሰው የሚማርበት ነገር ነው። እሺ ሀሳብህን ግለጽበት። የማንንም እንቱ ፍንቱ ወሬ እዚህ አትስማ። ሰላም ሁኑልኝ። ቻው። ይሄ በቃ ትክክለኛ ቅንድብ ነው። መሪስ ትክክለኛ ችግር የለም። ቀላቅላችሁ አስገቧቸው። እኔ ከብልጽግናም የሚሉትን ይግቡና ያውሩ፣ እንወያይ። ከሌሎች ከሬቻም አካል ነን፣ ከኦሮሞም አካል ነን፣ ከሌሎች ብሔሮችም አካል ነን የሚሉትን ገብተው ያወሩ፣ ይወያዩ። አስገቧቸው እየቀላቀላቸው። እንዲሁ ጊፍት የሚሰጡትንም አስገቡ። እነሱ ብቻ አይደለም፣ አብዝተው ኮፒ ሊንክ የሚያደርጉትን ታብታብ የሚያደርጉ እየቀላቀላችሁ እያወሩ ደግሞ ቶሎ አስወርዷቸው። አሁን እዚህ ጋር 20 ደቂቃ የተቀመጣለ፣ አስወርዱ እባካችሁ። ሞዴሬተሮች ይህን የሰራችሁበት ቃላክስ እኔን እንዳትነቅመኝ፣ እኔን አስወርዳል። ክበሩልኝ። በሆነ ቤቱን የምታግዙ ሰዎች እናመሰግናለን። ሰላማቸው እንዴት ነው? በፊዝም የት ገቡ? በሰሞኑ ሩጫ አንተ ብልጽግና ተበል። አንተ ኮንዶመፍ አንተ ብልጽግና ፋፊን አትዘጋም። በጣም የሚገርምኝ ከዚህም ትመቸኛለህ። እባክህ ተው ሌላውን። አንተ እምነት አለኝ ብለህ ነው የምታወራው። አንተ እምነት አለኝ ብለህ ነው የምታወራው። እምነት ያለው ሰው እንዴት ነው የሚሳደበው? እዚህ መጥቶ
ንገር። እምነት ያለ ሰው እንዴት ነው የሚሳደበው? እዚህ መጥቶ ነገር ማንን ተሳደባየ? አረ ይሄኛ ነው የሚሳደበው። በእናትህ ሌላ ሰው አስቶት ነው ፍቅር ሲዝም ሰላም ነው ወይ ነብያችን? ይበለ ሰላም እንዴት ነው? በፍቃላህ ይባርክ። ሰላም ነው ወይ? እንወዳለን አለ ይፍቃላህ ይባርክ። ከበረከቱን ከሰላም ከተቀ ያውጣላችሁ። አንተን ለመያዝ የሚያሳድዱትን አደብ ይስጣቸው። እንወዳለን። ሰላምን ከበረከቱ መናገር የሚቻል ከሆነ ጥሩ ውይይት እንድንወያይ። ይህ ብዙ ሰው አለ። አንተ ያመጣኸው በድፍረት ወጥተህ የተናገርከው አጀንዳ የአንተ ብቻ አይደለም፣ የብዙ ሚሊዮኖች ነው። የብልጽግና ሰዎች ደጋፊ ነን የሚሉት እንዳልከው ይወያዩ። አሁን የሚደረገው አገሪቷ ውስጥ ያለው ችግር መችለት አንተ በትንሹ ከመንሱር ጋር ስታወራ መልስ አልመለሰልህም። አንተ እዛ ቦታ ላይ ሆነ ያየኸውን ነገር ላይ ብሔር ላይ ጥላቻ የለህም። አንተ ማንም ሰው መጥቶ ይግዛ ብለሃል፣ ግን ሁሉንም እኩል ያድርግ ነው ያልከው። ያንተ አሁን ያለው ብልጽግና ግን እንደማያደርግ እውነቱን እንደነገርከን አገር እየፈረሰ ነው አይደል? አዲስ አበባ ላይ እነዛ የፈረሱ ሰዎች የት ነው የወደቁት? አይተናቸዋል። ይሄን እያየ የብልጽግና ደጋፊ ነኝ የሚሉ ሰዎች ምን አይነት ህሊና ነው ያላቸው? ይሄን ነገር ይዘህ መጥተህ ሁሉም ሰው መወያየት አለበት፣ ላይ ወጥቶ መነጋገር አለበት። እንደ ህዝብ ሁሉም ወጥቶ መብቱን ካላስከበረ ነገ ከቤት አይደለም ሜዳ ላይ ጫካ ላይ ነው የሚበትኑ። ቤታቸው እኮ የፈረሰ ሰዎች እኮ ቦታ እኮ አልተሰጣቸውም እኮ ላይ ተከራይተው ነው ቁጭ ያሉት እኮ። ደግሞ የሚገርማ ተንኮለኛ ሆኗል። አንዴ አይደለም አንድ ቀበሌ እያፈርሱና ያስተነፍሳሉ ትንሽ ጊዜ፣ አንዴ ሰው እንዳይጮህባቸው። አንድ ቀበሌ አካባቢ ያፈርሱና ደግሞ ሌላ ሩቅ ሄደው ያፈሳል። ደግሞ ሌላ ሩቅ ሄደው ነው የሚያፈርሱት። አንዴ ቢሆንማ አንዴ ሰው ግር ብሎ ይወጣባቸዋል። ስለዚህ እነሱ በተንኮል የተጣጠረ ስራ ነው እየሰሩ ያሉት እና ለዛ እኔ ራሴ ስንት ቤት ነው የፈረሰው? ስንት ቤት ነው ለእኔ ፈረሰው? ለእናቴ ፈረሰ። እንቆርጫ አካባቢ ነው የሚያፈርሱት። የተለያየ አካባቢ አንዳንድ ቀበሌ ነው እንደዛ እያደረጉ ነው የጨረሱት፣ በአንዴ አይደለም። ስለዚህ ስራቸው ተንኮል ነው። ይህን ወቁ። ሁላችሁም በየተራ ይደርሳል እናንተ ጋር ሁላችሁም፣ ምክንያቱም በተንኮል ነው እየሰሩ ያሉ። ፍቅር ሊዝ ያልከው ነገር ለእኔ ስንት ነገር የፈረሰ ስንት ሰው መሰል የፈረሰው። ለእኔ ፈረሰ፣ ለእናቴ ፈረሰ። እንቆርጫ ማለት ነው። ለሶስት ቤተሰብ የፈረሰው እኔም ማቃቸው እዚህ ተቃጥለን በአንድ ቤተሰብ አራት ሰው ይፈርሷል። ማቃቸው የእህትየው የአክስትየው የእህትየው ወንድም ምናምን ሲል ከአንድ ቤተሰብ የአራት ሰው ቤት የፈረሰ ራሱ አካል በእውነት ለበቃ በዚህ ደረጃ እንዲህ አይነት ስራ የሚሰራ ስለዚህ የኛ አንድነት ድራሻቸውን የሚያጠፋቸው ቀድመን ልናስብና ልንጠነቀቅ የምናደርገውን ልናስብና ልናውቅ ይገባል። ካለበለዚያ መጫወቻ ነው የምትሆኑት። ያነሳኸው ነገር አለ፣ ስለ እሬቻ ያነሳኸው ነገር አለ። እሬቻ አይከበር ያለ እኮ የለም። እሬቻ እኮ ሲከበር እኮ ድሮ እኮ እናያለን። የሚከበረው አዲስ አበባ አይደለም። የሚከበርበት ቦታ ላይ የራሱ ቦታ አለው።
ባህላቸው ከሆነም እምነት ከሆነም የራሳቸው መብታቸው ነው። መብታቸውን አልተጋፋንም። አዲስ አበባ ላይ መጣው ግን በጉልበት ህዝብን ማስፈራራት ግን ወንጀል ነው። በጉልበት ወጣ ህዝብን ወጣ አክብር ማለት ወንጀል ነው። አንተ የምትቃወመው ያ ትክክለኛ ነው። ለምሳሌ ተረኛ ነው ተረኞች ነን ምናምን ተብለ አዎ ተረኝነት አለ። ህዝቡን አይደለም ፖለቲከኞች የመንግስት ሰራተኞች በሙሉ ስራ አቁመው ከአንድ ሳምንት በላይ ለኢሬቻ ዝግጅት የሚሰጠው የበሬና የምናምን ዝግጅት አድርገው ያ አንድ ሳምንት ስራ ይፈታሉ። እሱ ላይ ብቻ ሲዘጋጁ ከዛ በኋላ ለሱ የሚሆን ዝግጅቶች አልባሳትና እንዲለብሱ ይገደዳል። ብዙ ቦታ የትኛው ለምን ፋሲካ ሲከበር እንደዚህ አይሆን? ለምን አረፋ ሲከበር እንደዚህ አይሆን? ለምን ዝም ትላላችሁ? ሙስሊሞች አረፋ ይከበርላቸዋል፣ መውሊድ ይከበራል። ጥንቆላ የምትሉት ክርስቲያኖች መስቀል ይከበራል ወይንስ ገና ይከበርላቸዋል? ቀድሞ የመጣው እያለ ከኋላ የመጣው የሚጨበጨብላል። ለምን ዝም ትላላችሁ? ያ ፍቅር ሲዝም በጣም ነው የምናመሰግነው። በርታ፣ ጀግናችን ነህ። እኔ ዛሬ በጣም አመሰግናለሁ። እኔ አብሻለሁ፣ በርታለሁ። እንዲህ በአገር ደረጃ ቦታና ክብር ተሰጥቶት ከሳምንት በላይ ዝግጅት ተደርጎ ሰዎች እንደዛ ደምቀው ለጥንቁልናና ለዛፍ እንደዚህ አይነት ስርዓት መሆን ምንድን ነው? እስከ መቼ